በዛሬ ቪዲዮ የምናየው how to create intro video እንግዲህ ሁል ጊዜ በመግቢያ ላይ ተመሳሳይ ነገር ነው ማለት ነው። ተመሳሳይ ሎጓችን ወይም የምንሰራው ስራ መጀመሪያ እንደ ኢንትሮ መግቢያ ሊሆን የሚችል ነገር ነው ማለት ነው። ስለዚህ ኢንትሮ ቪዲዮ እንዴት እንደምንሰራ አሳያችኋለሁ። ስለዚህ ኢንትሮ ቪዲዮ ለመስራት እኔ ቪዲዮ ኤዲተር ጋር ሄድኩኝ። ቪዲዮ ኤዲተር ከፍቼ በዚህ ቪዲዮ ኤዲተር ኢንትሮ ቪዲዮ እሰራለሁ ማለት ነው። ስለዚህ እዚህ ጋር ስታዩት ከዚህ በፊት የሰራሁት አለ። ለምሳሌ ይሄን ላስወግድና አጠፋውኝ። እዚህ ጋር ያለው ነገር ሙሉ በሙሉ አጠፋውኝ። ስለዚህ ኢንትሮ ቪዲዮ እንዴት እንደምሰራ ላሳያችሁ። ባይ ዲፎልት እዚህ ቪዲዮ ኤዲተር ላይ ኢንትሮ ቪዲዮ አለ። ለምሳሌ እዚህ ጋር ፋይል ጋር ሄድኩኝ። ፋይል ጋር ሄጄ እዚህ ጋር ባክግራውንድ እዚህ ጋር ኢንትሮ የሚል አለ። ስለዚህ ኢንትሮ የሚሆን ነገር እዚህ ጋር ለምሳሌ ድራግ አድርጌ ዲሮፕ አደርጋለሁ። ስለዚህ እዚህ ጋር የተለያየ ለምሳሌ እንደ ኢንትሮ የሚሆን ሳምፕል ቪዲዮዎች ለምሳሌ እንዴት የእናንተ ሎጎ ዲስፕላይ እንደሚያደርግ ያሳያል ማለት ነው። ኦኬ ስለዚህ አሪፍ ነገር ከዚህ መርጣችሁ ማስገባት ትችላላችሁ። ይሄንን ከሰራን በኋላ ደግሞ እንዴት ሌላ እንደምንሰራም ደግሞ አሳያችኋለሁ። ለመጀመሪያ ጊዜ ግን እስቲ እዚህ ጋር የተዘጋጀው የኢንትሮ ቪዲዮ እዚህ ጋር እንጠቀም። ኦኬ ስለዚህ ይሄንን ቪዲዮ እስቲ ልጠቀም። ይሄ ምንድነው? ኦኬ ይሄንን እስቲ ልተውና ይሄንን ዲሌት ላርግ። እዚህ ጋር ያለውን ኢንትሮ ልጠቀም። ስለዚህ ኢንትሮ ይሄን ሲጠቀም እንግዲህ ቴክስት አለ እዚህ ጋር ቴክስት ላይ እኔ ኤዲት አደርጋለሁ ማለት ነው። ደብል ክሊክ አድርጌ ኤዲት አደርጋለሁ። ስለዚህ እዚህ ጋር እንደቅድሙ ኢትዮ ክሬተር ብዬ ጻፍኩኝ ማለት ነው። ኢትዮ ክሬተር ብዬ ስጽፍ እንግዲህ እዚህ ጋር በዚህ መልክ ያሳየኛል። ይሄንን እንደሚፈልገው ድራግ አደርጋለሁ፣ ድሮፕ አደርጋለሁ። ኦኬ እሺ እዚህ ጋር አሁን መሃል ላይ ያስቀመጥኩኝ። ይሄንን ከፈለኩ ማሽከርከር ይችላለሁ። እንደዚህ ማሽከርከር ይችላለሁ። ባይ ዲፎልት ይሄን ይመስላል። ስለዚህ ይሄ ከዛ እንግዲህ ድምጽም እዚህ ላይ መጨመር እንችላለን። ምን አይነት ድምጽ እንደምንሰራ በኋላ ጊዜ እናያለን ማለት ነው። ኦኬ ስለዚህ የመጀመሪያው ግን ማይ ክሬተር የሚል ኢንትሮ ቪዲዮ አለ። ስለዚህ ይሄን ቪዲዮ ካዘጋጀው በኋላ ይሄን ቪዲዮ ምን አደርጋለሁ? ኤክስፖርት አደርጋለሁ። ኦኬ ሪተርን ቱ ባክ። ስለዚህ ይሄን ሰርቻለሁ። ማይ ክሬተር የሚል ቪዲዮ ኦኬ ኢትዮ ክሬተር ኦኬ ስለዚህ ይሄን ቪዲዮ ኤክስፖርት አደርጋለሁ ማለት ነው። ኦኬ ኤክስፖርት ስለዚህ ኢትዮ ክሬተር ኢንትሮ ይሄን ሁሌ እንግዲህ ሁል ጊዜ እኛ ቪዲዮ በምንሰራበት ጊዜ የፊት ቪዲዮ ሆኖ ወይም ኢንትሮ ቪዲዮ መግቢያ ቪዲዮ እንዲሆን አደርጋለሁ ማለት ነው። ኦኬ ስለዚህ ይሄንን ሁል ጊዜ ይሄንን ቪዲዮ አክሰስ አደርጋለሁ። ኦኬ ይሄን ይታያችኋል ፕላይ ሲያደርግ ያው ኦኬ አሪፍ ነው። ስለዚህ ይሄን ቪዲዮ እንዴት በራስ ቪዲዮ ላይ አዳርጋለሁ። ኦኬ ስለዚህ መጀመሪያ ቅድም የሰራሁትን ቪዲዮ እስቲ አፕሎድ ላርግ። ወደ ቪዲዮ ልምጣና እዚህ ጋር ማይ ፋይል ብዬ አድ ፋይልስ ብዬ መጣሁኝ። ከዛ ኢትዮ ኢንትሮ ቪዲዮ ኦሬዲ አለ እዛ ነው። ከዛ በኋላ ኢትዮ ቅድም ያልኩት ሳምፕል ይሄ ነው የሰራሁት። ስለዚህ ይሄን ቪዲዮ አንድ ላይ ጨምራለሁ ማለት ነው። ስለዚህ ፕላይ እናርግ። እዚህ ጋር ፕላይ አድርገንና እስቲ ይሄ ኢንትሮ ቪዲዮ መጣ። ከዛ ይሄንን ኢንትሮ ቪዲዮ ተከትሎ የኛ ቪዲዮ ይቀጥላል ማለት ነው። ኦኬ ስለዚህ ሌላ አድቫንስድ የሆነ ፊቸሮችን አሪፍ ኢንትሮ ቪዲዮችን ከየት ነው የምናገኘው? ኦኬ ከዛ እዚህ ጋር ዩቲዩብ ጋር ለምሳሌ ብንመጣ ዩቲዩብ ላይ እንግዲህ እዚህ ጋር ስናይ ምንድነው ኢንትሮ ቪዲዮ ብንል ፎር ዩቲዩብ ቻናል ለምሳሌ ብንል እዚህ ጋር የተለያየ ኢንትሮ ቪዲዮዎች እናገኛለን። ሳምፕል ቪዲዮዎች አሉ እዚህ ጋር ይታያቸዋል። የኛ ሎጎ እንዴት እንደምናስቀምጥ እንግዲህ አሪፍ ለዩቲዩብ የሚሆኑ ኢንትሮ ቪዲዮዎች አሉ ማለት ነው። ለምሳሌ ይሄን አይነት ቴክኖሎጂ የምንጠቀም ከሆነ እንደዚህ አይነት ፊቸሮችን ምናምን ብዙ አይነት ኢንትሮዎችን እናንተ መጀመሪያ ዲስፕላይ አድርጋችሁ ከዚህ ዳውንሎድ አድርጋችሁ ማየት አለባችሁ። ግን ፍሪ መሆኑን መጀመሪያ ኮፒራይት ችግር እንደሌለበት ቼክ ማድረግ ትችላላችሁ። ግን ባይ ዲፎልት እዚህ ጋር
በማቫቪ ኤዲተር ውስጥ ያለውን የኢንትሮ ቪዲዮን አዘገጃጀት ነው እንግዲህ ዛሬ ያየ ነው። የሚቀጥለው ቪዲዮ ደግሞ እንዴት ከዚህ በኋላ ያለው ነገር እንደምናደርግ አሳያችኋለሁ። መልካም ቆይታ